የዛሬው ምሽታችን ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩስሪ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ወክ ወጥተናል እና በቃ ዘና እያልን ነው። ምሽቱን አብረን እናምሽ። ሰውየው እየፈጠነ ነው በፍጥነት። ቦታው በጣም ያምራል ሀቂቃ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ እንሆን። ቤተሰብ ያልሆን ሀባይ በኮመንት ቪዲዮ ያየና አብረን እንደግ፣ አብረን ወደፊት ይኸውላችሁ። ሰውየው ሹፌሩ እየፈጠነ ነው የሚነዳው። ቀስ ብሎ ቢነዳ አሪፍ ነበረ። እንግዲህ ወደምንሄድበት ቦታ በፍጥነት እየሄድን ነው ማለት ነው። እና እንዴት ናችሁልኝ ውዶችዬ? ደስ የሚል ምሽት ነበረ። ቦታው እኮ ሀገራችን ነው የሚመስለው ሀቂቃ። ልክ በቃ አየሩ ተራራው ምናምን ኢትዮጵያ በሉት ሳውዲ ነው ማለት አይቻልም። እሺ ልክ እንደ ሀገራችን ነው ተራራው፣ ዛፎቹ ምናምን። ሰሞኑን ጠፍቻለሁኝ ሀቂቃ ግን ቪዲዮ እየሰራሁ አይደለም ስላልተመቻቸልኝ ነው ውዶችዬ። በላይክ አበረታቱኝ እስኪ። አዲስ ነኝ። አሁን ወደ ምሽቱ እየሄደ ነው፣ እየመሻሸ ነው። የሚገርመው ግን አንድ አይነት ቦታ ነው። ቦታው አዲስ ቦታ ነው። አዲስ ኢማራ ምናምን የተሰራበት ወጣ ያለ ቦታ ነው ቦታው ማለት ነው። ስለዚህ አሁን እየተመለስን ነው እና የምሽቱ ድባቡ ያምራል። ቀዝቃዛ ከተማ፣ የገጠር ከተማ እንበለው ምን ብንለው ይሻላል? እና ሀባይቢ ቪዲዮውን ስትጀምሩ በላይክ ጀምሩት፣ ሰብስክራይብ እያደረጋችሁ ቤተሰብ ካልሆን ደግሞ ኮሜንት አስቀምጡ፣ መልሳለሁኝ በታማኝነት ማለት ነው። እና እንበረታታ። ራስ በራሳችን ካልተበረታታን ራስ በራሳችን እንተዳደግ።
ጉዞ ወደፊት አብረን ተያይዘን ማለት ነው። ማን ይቀራል፣ ማን ሂዶ ማን ይቀራል በሚለው እና ወዳችኋለሁ የኔ ወዶች። መልካም ምሽት ይሆንልን ለሁላችንም። ሰብ እንዳትረሱ። ይህን ይመስላል ምሽቱ። ቦታው ይሄን ይመስላል እና ሸበካ ስላልነበረ አልተመቸኝም ብዙ እና በቃ ቻው።